በዛ ዘመን የነበሩ ጃሂልያ ላይ የነበሩ እውቀት አልባ ዘመን ላይ የነበሩ ሰዎችን ልባቸውን ማርከው በጸባይ በቁርአን ልባቸውን ማርከው ወላሂ ዓለም ላይ እንዲዳረስ ያደረጉ ብቸኛ ነብይ ናቸው አለይሂ ሰላቱ ወሰላም። ጸባያቸው ምርጥ የሆነ ጸባይ ማለት ነው። ስለዚህ የእሳቸውን ታሪክ አንብቦ የማይማረክና የእሳቸውን ጸባይ የእሳቸውን ታሪክ አንብቦ ቁርአንን ያልወደደ ነብዩን ያልወደደ ወላሂ ባያምንባቸው ራሱ ስለሳቸው ክፉ ሲነሳ አይወድም። እውነቴን ነው። አንድም ንጉስ እንደሳቸው ሆኖ አያውቅም። እሳቸው ንጉስ ከመሆናቸው ጋር ነብይ ከመሆናቸው ልብ አድርግ፣ ጀግና ነበሩ። በጣም አይናፋር ነበሩ መሆን ባለባቸው ቦታ። ሚስቶች ነበራቸው፣ የቤት አስተዳዳሪ ናቸው። እራሳቸውን ይካድሙ ነበር። ከዛ ደግሞ ድጋሚ ነብይ ናቸው። የአላህን መልእክት እያቀበሉ ለሰዎች ያስተምራሉ። የመስጂድ ኢማም ናቸው። መስጂድ ውስጥ ኢማም ሆኖ ያገለግላሉ። ዓለም ላይ ገዢ ነበሩ። ነብያችን ሰለላሁ ዐለይሂ ወሰለም ለዓለም የተላኩ መልእክተኛ ነብይ ናቸው። በጣም ዘርፈ ብዙ የሆኑ በውትድርና ብትል ፊት አውራሪ ናቸው። ፊት ለፊት ነው የሚቆሙት። ፈሪ አይደሉም፣ ወደ ኋላ የሚሸሹ አይደሉም። ተግባባን? ሐቅ ላይ ሲሆን ማለት ነው። እያንዳንዱ ነገር ላይ ነብያችን ሰለላሁ ዐለይሂ ወሰለም የተሟላ ስነ ምግባር ነው የነበራቸው። የተሟሉ ነበሩ፣ ምንም የሚጎላቸው የለም። ይሄ እውነትም ለዓለም መላክ የሚገባው ነብይ ነው። ተግባባን? ስለዚህ ትልቁ ተአምር ቁርአን ነው። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ባህሪና አኽላቃቸው በራሱ ታሪካቸው ራሱ እንደሳቸው ታሪክ የሚማረክ የለም። ሶስተኛ ብዙ ነገሮች አሉ እያለ ይቀጥላል። ከእስልምና እንዳንወጣ አንደኛው ደግሞ ዋናው ትልቁ ፖይንት የአንድ አምላክ ሐሳቢ ግርግር የለም። በእስልምና ሚስጥር የለም። ወደኋላ ወደፊት የለም። በግልጽ አለመናገር የሚባል ነገር የለም። ሁሉም ቁጭ ተደርጓል። የአምላክ ሐሳቢ ላይ ተውሂድ ጉዳይ ላይ የምታምንበትን ልብህ መቋጠር ያለበትን ውስጥ ማንገብ ያለበትን ዓላማ ተነግሮህ ነው። መጀመሪያ አንግበህ የምትነሳው አናባ ምንድነው? እኔ የሰው ልጅንም ይሁን አጋንንትን እኔን ሊገዙኝ እንጂ አልፈጠርኳቸውም ማለት ዓላማችን ይሄ መጀመሪያ ማንን ነው የምንገዛው ስንል በላቸው ያ ሙሐመድ፣ አንተ ሙሐመድ ሆይ ንገራቸው ለህዝቦችን አላህ አንድ ነው አለ። በቃ ውዝግብ የለም። ሶስት ነው አንድ ነው። ኢየሱስ አምላክ ነው አይደለም፣ መንፈስ ቅዱስ አምላክ የለም። አላህ አንድ ነው። አልወለደ አላህ የሁሉ መጠጊያ ነው አለ። የሁሉ አልወለደም። አትወዛገብ በቃ